እማዬ የሰማሁትን ብታውቂ። ደግሞ ምን አመጣሽብኝ አንቺ ልጅ? እስቲ ቁጭ በይ። ሩትን እኮ አገኘኋት። ሩት ያዛለሽ ልጅ? እሷማ አሜሪካ ሄዳ የለ እንዴ? በቴሌግራም ነው እማዬ። ደግሞ በቴሌግራም እንዴት እንደሄደች ስለ አፕሊኬሽኗ ሁሉንም ነገር ነገረች። አይ ይሄ 400-500 ሺህ ብር ሚሉት እንዳይሆን። ከየት አባሽ ታመጫለሽ? አይደለም በኢሲፒ የሚዘጋጅ አንድ የክረምት ፕሮግራም አለን ያለችኝ። ምን ሲፒ አይደለም ኢሲፒ። ይሄ ክረምት ፕሮግራም ለ8 ወር የሚቆይ ነው። ተማሪዎችን ለኤስኤቲ ያዘጋጃል። ኤስኤቲ የሚያስተምሩ ሰዎች ደግሞ ከ1400 በላይ ያመጡ አስተማሪዎች ናቸው። 1400 በጣም ትልቅ ነው እማዬ፣ የሚገርምሽ። ከዛ ደግሞ ኮሌጅ አፕላይ በሚያደርጉ ሰዓት ተማሪዎች እንዴት ማድረግ እንዳለባቸው ያስተምሯቸዋል። ይሄ ብቻ ደግሞ እንዳይመስልሽ፣ በዚህ ፕሮሰስ ያለፉ ውጭ ሀገር የተማሩ ሰዎችን ለአንድ ሰው ይመድቡና አፕላይ በሚያደርጉ ሰዓት በእያንዳንዱ ነገር ያግዟቸዋል። ይሄ ማለት ደግሞ ልክ እንደ ሩት እኔም እንዴት መሄድ እንዳለብኝ ያሳዩኛል ማለት ነው። ከዛ ደግሞ እንደዚህ እንደ ሩት አፕላይ አድርገው ከሄዱ ተማሪዎች ጋር በየሳምንቱ ይሄ ልምድ ልውውጥ ፕሮግራም ያዘጋጃሉ። ለሩት ራሱ እማዬ የኤስኤቲ ፈተናዋን 20 ምናምን ሺህ ብር ነው የከፈሉላት። ብታይ እንዴት ነው የሰው ልጅ ዝም ብሎ 20 ምናምን ሺህ ብር ለሰው የሚከፍለው? ኧረ አንቺ ልጅ ተይኝ። አይደለም እማዬ አልገባሽም። ልክ ኮርሱን ከጨረሰች በኋላ ፈተናት። ፈተናውን ከፍተኛ ውጤት ስላመጣች እንደ ሽልማት ማለት ነው የከፈሉላት። ለሩት ብቻም አይደለም፣ ሌላ 2 ተጨማሪ ልጆች አሉ። በአጠቃላይ ለ3 ሰዎች ይከፍላሉ ማለት ነው። አይ እሱስ አያቅትሽም። የኔ ልጆች ትምህርት ላይ አትታሙ። እና የት ነው የምትመዘገቢው? ምንድነው የምናደርገው? የት ነው የምንሄደው? ምዝገባማ ጀምረዋል እማዬ። ከፈለግን በስልካቸው ደውለን በደንብ እንጠይቃቸውና ስላለው ነገር፣ ካልሆነ ዌብሳይታቸው ላይ መመዝገብ እንደምችል ነግራኛለች። አሃ እና ምን ትጠብቂያለሽ? እዛች ጋር ስልክ ያለ አቃቢ በሉ። እናንተም እንደዛች ያዛለሽ ልጃችሁ አሜሪካን ሀገር ሄዳ እንድትማር የምትፈልጉ ከሆነ ማነሽ ሚጡ ኢፒሲ ነው ኢሲፒ የሚያዘጋጀው የክረምት ፕሮግራም አለ። ተመዝገቡ። ልጆች ከሆናችሁ ደግሞ ለቤተሰቦቻችሁ ላኩላቸው። ማነሽ ሚጡ እንግዲህ ከመሄድሽ በፊት ቀድመሽ ንገሪኝ፣ ድርቆሽና በርበሬውን እንዳዘጋጅልሽ።